እኔ ለእናቴ የምመሰክረው በመጀመሪያ እንኳን ለዚህ ክብረ በዓል በሰላም አደረሳችሁ አደረሰን። ወለተ ወልድ እባላለሁ። እናቴ ቅድስት ድንግል ማርያም የመጀመሪያ የ3 ወር ጽንስ ያለብኝ አርግዤ ወረደብኝ 3 ወር ሲሆነኝ ከዛ ድጋሚ ስጸንስ ቀጥታ ወደ እሷ ነው የመጣሁት። መጥቼ እኔ አቅም የለኝም ኪዳነ ምሕረት ከዚህ በኋላ ከሰጠሽኝ በትክክለኛው ከኔ ጋር የሚኖር ልጅ ፍሬን ስጭኝ አብሬው እንድኖር እንድስመው እንዳቅፈው በመቅደስሽ አዝየው እንድገባ አልኳት። እሷም የተባረከ የተቀደሰ ልጅ ሰጠችኝ። የዛሬ ዓመት ነው የተሳልኳት ሰጣኝ። ይኸው በደጇ ለክብር ይዤው መጥቻለሁ። ዲቆዲሞስ ይባላል። እናቴ ኪዳነ ምሕረትን አመስግኑልኝ። ለራሴ በመጣው ሰዓት አንድ እናት ምስክር ሲሰጥ ሰማሁ። የባለቤቴ ደግሞ በስደት ዓለም ላይ ታስራ ነበረ እና ወደ አገሯ መግባት አልቻለችም ነበር። የአእምሮ በሽተኛ ሆና ነበር እስር ቤት ለ6 ዓመት የተንገላታችው። እሳቸው በሚመሰክሩት ምስክርነት ለራሴ በመጣሁት ጉዳይ እሷንም የክርስትና ስሟን ጠይቄ መገበሪያ ሰፍሬ ነግሬያት ሄድኩኝ። በ3 ወር ውስጥ ባልሞላው እሷን ወደ እናቷ ወደ ቤተሰቦቿ ስለቀላቀለችልኝ አሁን ደግሞ አእምሮዋን ተመልሳ በዚህ መድረክ ላይ መታ እንድትናገር እንድትመሰክር በጸሎታችሁ አስቧት። በጸሎታችሁ በጣም አሟታል። እንድትምርልኝ እለምናታለሁ፣ ማጸናታለሁ። አሁንም እሷ በዚህ መድረክ ላይ እኔ እንደቆምኩት ቆማ እንድትመሰክር እባካችሁ በጸሎታችሁ አስቡኝ።